አሜሪካ ጦርነቱን መሸነፏን በይፋ ያመነች ይመስላል። ዶናልድ ጄ ትራምፕ ተደናግጠዋል። ኢራን ከባድ የሚባል ጥቃት ሌሊቱን ፈጽማለች። ትራምፕ በቅርቡ ባደረጉት ቃለ መጠይቅ ከኢራን ጋር የሚካሄደው ጦርነት በጣም በፍጥነት እየተጠናቀቀ ነው ሲሉ ገልጸዋል። እንደ እርሳቸው ገለጻ ጦርነቱ መጀመሪያ ከተገመተው ጊዜ በፊት እየተጠናቀቀ መሆኑን የገለጹ ሲሆን በተጨማሪም አሜሪካና እስራኤል በአንድነት መቼ ጦርነቱ እንደሚያበቃ ውሳኔ እንደሚወስኑ ተናግረዋል። ባለሙያዎች እንደሚሉት ይህ መግለጫ የአሜሪካን ሕዝብ ለማደናገርና በኢራን የደረሰባቸውን ሽንፈት ላለመቀበል ነው ብለዋል። ነገር ግን አንዳንድ ሪፖርቶች እንደሚያሳዩት ኢራን የአጸፋ ጥቃት እንደፈጸመችና በእስራኤል ሰሜናዊ ክፍል የሚገኘውን የሃይፋ ወደብ በሚሳኤልና ሰው አልባ አውሮፕላኖች መደብደቧን ነው። የሃይፋ ወደብ ከእስራኤል ታላላቅ የንግድ ወደቦች አንዱ ሲሆን በአካባቢው የነዳጅ ማጣሪያዎችና የነዳጅ ማከማቻ ቦታዎች እንዳሉ ይታወቃል። የኢራን መንግስት በበኩሉ ጦርነቱ መቼ እንደሚያበቃ ውሳኔው በእኛ እጅ ነው ብለዋል።